በጋሞ ዞን በደረሰው አደጋ ምክንያት ህይወታቸውን በሞት ላጡ ወገኖቻችን እግዚአብሔር ነፍሳቸውን በክብር ይቀበልልን። በአሁኑ ወቅት በእግር ረጅም እንቅስቃሴ ማድረግ ባለመቻሌ ምክንያት የወገኖችን ሀዘን በአካል በቦታው ተገኝቼ መካፈል አልቻልኩም። በመሬት ናዳው ምክንያት ቤተሰቦቻቸውን በሞት ያጡና በአደጋው ምክንያት ከአካባቢ የተፈናቀሉ ወገኖቻችን የኛን ድጋፍ ይፈልጋሉ። በዞኑ መንግስት እውቅና የተዘጋጁ የባንክ አካውንቶች አሉ፣ ከታች አስቀምጥላችኋለሁ። ለመላው ለጋሞ ህዝብ እግዚአብሔር መጽናናቱን ይስጣችሁ። አባት እናቱን፣ እናት ልጇን እንደዚሁ ሙሉ ቤተሰቡን እየፈለጉ ተከታትለው ከአንድ ቤተሰብ 3 ሰው ከአንድ ቤተሰብ 4 ሰው ተቀብሯል። በጣም የሚያሳዝነው ነገር አስክሬኑ ሲገኝ በሞተው አስክሬን ላይ እልልታ ያቀልጣሉ። ብዙዎች ደግሞ አስክሬኑን እየፈለጉ ዳገት ቁልቁለት ጎርፍ ውስጥ እየገቡ ብዙዎች ሞተዋል። በእነዚህ 2-3 ቀን እኛ ከፋውንዴሽናችን በተለይ ለተጎዱ ወገኖቻችን የምንችለውን ያቅማችንን ድጋፍ እናደርጋለን። እናንተም እግዚአብሔር እድሜና ጤና ጊዜ የሰጣችሁ በኢትዮጵያም የምትኖሩ ባለሀብቶች፣ በደቡብ ኢትዮጵያ መሃል ያላችሁ፣ በአርባ ምንጭና ዙሪያ ያላችሁ፣ በአጠቃላይ በኢትዮጵያ ውስጥ የምትገኙ ባለሀብቶች ከ1 ብር እስከ 100 ሺዎችና እስከ ሚሊዮኖች እግዚአብሔር በሰጣችሁ ገንዘባችሁ ለጋሞ ህዝብ በዚህ በሚጥ ጊዜ ደርሳችሁ አስፈላጊውን ድጋፍ እንድታበረክቱ